ሰላም ውዶች እንዴት ናችሁልኝ? ዛሬ የእናንተን ምክር ፈልጌ ነው። ማርያምን ከልቤ ነው። ይኸውላችሁ ይሄን ፋርጌ አጽድቼ ነው ወደ ላይ እወጣለሁ ማለት ነው። አጸዳለሁ፣ እቃዎችን አጣጥቤ ምናምን ክችን ጨራርሼ ከዛም ይሄኛው ወጥ በድንች በዶሮ እና ነጭ ሩዝ ሰርቼ ሰጥቻቸው ነበር። ወደ ላይ ጽዳትም ምግብም ሁሉ ነገር አጠቃላይ ነው እና የምሰራው የተቸገርኩትና የእናንተን ምክር የፈለኩት ማለት ነው። ክችን ፋርጌ ምናምን ነገር እሄዳለሁኝ ላይ ደግሞ አጸዳድቼ ምናምን እስከሚመለስ ጽድት ያረኩት ደግሞ እንደዚህ መልሶ ቆሽሾ ነው የሚጠብቀኝ። ቡና ያው እንደሚጠጣ ታውቃላችሁና አሁን የእናንተን ምክር የፈለኩት ምንድነው፣ እንዴት አርጋችሁ ነው ቀናችሁን ጥቅልል አርጋችሁ ሰርታችሁ እንደ እረፍት ትወስዳላችሁ ወይ? እኔ ፕሮግራም አወጣለሁኝ ዛሬ እንደዚህ እሰራለሁኝ ከዛም አርፋለሁ፣ የተወሰነ ሰዓት አርፋለሁ ምናምን ነገር ብዬ በቃ ምንም ጊዜ ሳላገኝ እረፍት ሳላገኝ አንዴ ፎቅ አንዴ ታች ስል በቃ ሰውነቴ ዝሎ እንደዛ ነገር ነውና የሚውለስ የእናንተን ሀሳብ ንገሩኝ። እንዴት አርጋችሁ ነው በተለይ ማዳም ቤት የምትሰሩ እህቶቼ ማለት ነው። አሁን ወደ ክፍሌ ልሄድ ነው፣ ምክንያቱም ክፍሌ ደግሞ ምን ጠብቀኛል እንደምታዩ ልብስ ጠብቀኛል፣ ማጠብ አለ፣ መተኮስ አለ። ከላይ ያለውን ነገሮችን ጨርሼ ክላሴ ደግሞ በቃ ላውንደሪ ሩም ነው። ቡና የተደፋብኝ የብሬን ከእናንተ ጋር ለማውራት እየተዘጋጀው ቡና የተደፋው ማለት ነውና ከጠራረኩኝ ምናምን ነገር በኋላ ነው ከእናንተ ጋር ላወራ የመጣሁት። እናንተን አወራለሁ ብዬ ቁጭ ብዬ ለማውራት ስለፈልኩኝ ከእናንተ ጋር ቡና የተደፋ ማለት ነው። እና አላቅም እስቲ እናንተን ተሞክሮ እንዴት አርጋችሁ ነው ቀልጣፋ አርጋችሁ ሰርታችሁ የሆነ ብቻ የሆነ ዘዴ ካለ ብትነግሩኝ። ምክንያቱም አሁን ቡና ጣጣና ትንሽ ጊዜ እረፍት ወስዳለሁ፣ በጣም ትንሽ ጊዜ ካልተጠራው ነው። ከዛም ላውንደሪ ያለ ልብስ ተኩሳለሁ፣ ዋሽንግ ማሽን ላይ ከተስኩት ልብሶች አሉ። ከዛም እነዛን አርጌ ደግሞ ዲነር ታይም አለ፣ እራት ምናምን ነገር እሰራለሁ ማለት ነው። እና በእንዲህ ሁኔታ በጣም በቃ ሰውነት ዛል ብሎ ነው የሚውለው። ብቻ ምክራችሁን አስቀምጡልኝ። እንዴት ነው ቀልጣፍ ጠቅለል አርጋችሁ ሰርታችሁ ቶሎ የሚጨርሱት ዘዴ? እኔ በእኔ ቤት እኮ በቃ ቀልጣፋ ጎበዝ ነው ብዬ ነው የማስበው፣ ግን ስራ አያልቅም። እና ስለተከታተላችሁ በጣም ነው የማመሰግናችሁ። ሰብስክራይብ አድርጉኝ፣ ኮሜንት ላይ ጻፉልኝ ሀሳባችሁን። እንዴት አድርጋችሁ ቀልጣፋ አርጋችሁ ስራችሁን ጨርሳችሁ ቶሎ እረፍት እንደምትወስዱ አመሰግናለሁ። በሰፊ ቪዲዮዎች ሌላ ጊዜ እንገናኛለን። ያው ለቤቱ ገና ብዙ ሰብስክራይብ ስለሌለ ነው ያዘጋጃቸው። በለመደችኝ በአስቂኝ ዜናዎች ምናምን ነገር የሰራኋቸው አለ፣ ግን ያለቀኩትኝ በጣም ጥቂት ሰው ስላለ ነው። ቴንክ ዩ አመሰግናለሁ። በእውነት ቡና ያለ ስኳር ነው የምጠጣው ግን ቻው።